ቆመ የምትገኝበት ቦታ አይደለም። አንተ በህይወትህ ፍላጎትህ ብቻ ነው ዋናው። ሌላው ነገር ያንተ አይደለም። መንገድ ሁሉ አልቆ ያውቅ። ያንተ ስራ መጓዝ መጓዝ መጓዝ። ህልም ማለት የምትጓዘው እንጂ ደረስኩ ብለህ የምታቆመው አይደለም። ይኸውልህ ይህን ደረጃ ወጣህ። ይሄ ማለት ያንተ የመጀመሪያው ፍላጎት መሆን የምትፈልገው ህልምህ ሊሆን ይችላል። ነገር ግን ይሄ ህልምህ ቀጣይ ደረጃዎች እንደሚጠብቁት ማወቅ አለብህ። አንተ ተሳካልኝ ያልከው የመጀመሪያ ስኬትህ ነው። ያንተ የመጀመሪያ ስኬት ማለት እቺ የወጣናት ደረጃ ናት። ይሄ ደግሞ የተሳካልህ ነገር። ስለዚህ ይሄ ደረጃ የመጀመሪያው ነው እንጂ የምትቆምበት አይደለም። ስኬት ማለት ለቀጣዩ መንገድ የምትዘጋጅበት ማረፊያ ቦታ እንጂ ቆመ የምትገኝበት ቦታ አይደለም። ይሄን ከጨረስክ በኋላ ጨርሻለሁ ተሳካልኝ ብለህ እንዳትቆም። ሕይወት ማለት ቀጣይ ደረጃዎች ያሉት መንገድ ነው። በየደረጃው የምትወጣው አንዱን ደረጃ እንደጨረስክ የምታገኘው ሜዳ ያንተ ሕይወት መጨረሻ አይሁን። ለቀጣዩ የምትንደረደርበት፣ ለቀጣዩ ደረጃ የምትዘጋጅበት ማረፊያ ይሁን እንጂ የምትቆምበት እንዳይሆን። መንገድን ቀጥል። ጎበዝ ሂድ። ሰው ሆይ መንገደኛ፣ መንገዱ መቼ ያልቃል? በአንደኛው ስኬቱ ሌላ ህልም ያፈልቃል። ይሄዳል ይሄዳል ይራመዳል እንጂ የለውም መድረሻ። ማረፊያም አያገኝ ምድር ላይ አድራሽ። አልፎ እስከሚያገኘው ረፍቱን በሞቱ ማለፊያ ይደረግ የሚሠራው ቤቱ።